التقيت ثلاثة من الشباب ከሶስት ወጣቶች ጋር ተገናኘሁ على إحدى الطرق الشمالية ወደ ሰሜን በሚያስኬደው መንገድ في ساعة متأخرة من الليل ረፋድ የምሽት ሰዓት ላይ توقف ቆምኩ ركب الثلاثة ሶስቱም ተሳፈሩ ركب الثلاثة ሶስቱም ሲሳፈሩ قلت أين تريدون የት ነው መሄድ የምትፈልጉት ስላቸው قالوا نريد الدمام ደማም መሄድ እንፈልጋለን አሉ دار بيني وبينهم هذا الحديث ይህ ንግግር በመካከላችን ተካሄደ قلت ماذا تريدون من هناك ምንድነው የምትፈልጉት ከዛ አልኳቸው قالوا نبحث عن وظائف ስራ እንፈልጋለን አሉኝ ولا عيب ነውር የለውም أن الإنسان የሰው ልጅ يسعى في طلب رزقه ርዝቁን ፍለጋ ይሯሯጣል لكن عيب كل العيب ግን ነውር ነው ነውር تخرجنا الدنيا ዱንያ ታስወጣናለች ولا نخرج لأوامر الله جل في علاه ለአላህ ትእዛዛት ግን አንወጣም نخرج لقضاء حوائجنا ጉዳዮቻችንን ለመፈጸም እንወጣለን ولأكلنا وشربنا ለምግባችን ለመጠጣችን ومنادي الله ينادينا የአላህ ጥሪ ይጠራናል حي على الصلاة حي على حي على الفلاح الصلاة حي على الفلاح فنتهاون እንሰለቻለን في الاستجابة لنداء الله የአላህን ጥሪ ምላሽ ለመስጠት قلت አልኳቸው ماذا تريدون ምንድነው የምትፈልጉት ከዛ من هناك قالوا نبحث عن وظائف ስራ እንፈልጋለን አሉኝ قلت لا ነውር عيب የለውም فما هي شهاداتكم والمؤهلات التي ምንድነው تحملونها የያዛችሁት የምስክር ወረቀትና የብቃት ማረጋገጫ فقال الذي بجانبي አጠገብ ያለው አለ أنا عندي شهادتان አለ متوسط እኔ ሁለተኛ ደረጃ ሰርተፊኬት አለኝ وأنت اللي وراء አንተስ የሁለተኛው قال أنا أول እኔ متوسط አንደኛ ደረጃ ሰርተፊኬት አለኝ وأنت الثالث አንተስ ሶስተኛው قال أنا لم أكمل الخامسة እኔ ابتدائية 5 ዓመቴ ነው አልጨረስኩም قلت ما شاء الله ማሻአላህ المؤهلات ብቃት لكن هي ليست ግን المؤهلات ይሄ ብቃት አይደለም هي ليست ይሄ المؤهلات ብቃት አይደለም الأمر لله من قبل ومن بعد ትእዛዙ ለአላህ ነው ከፊትም ከኋላም ما يفتح الله للناس من አላህ رحمة ለሰዎች ከከፈተው ረህመት ላይ فلا ممسك لها ማንም ማገድ አይችልም وما يمسك فلا مرسل له من بعده ካገደውም ደግሞ ማንም ለቃቂ የለውም وهو العزيز الحكيم እሱ አሸናፊና ጥበበኛ ነው قلت هذه الشهادات አልኳቸው ይህ የምስክር ወረቀት وهذه ይህ المؤهلات የብቃት ማረጋገጫ اصدقوني እስኪ እውነት كيف ንገሩኝ أنتم مع እንዴት صلواتكم ናችሁ እናንተ ሶላታችሁ ላይ فقال الذي بجانبي አጠገብ ያለው አለኝ أقول لك أم أكذب عليك እንገርህ ወይስ ልዋሽህ قلت إن كذبت ከዋሽህ አልኩት أنت تكذب على نفسك ራስህ ነው የምትዋሸው لا يضرني كذبك ውሸትህ አይጎዳኝም ومن يك كاذبا ውሸታም የሆነ فعليه كذبه እሱ ላይ ነው ውሸቱ قال أنا ما أصلي አለኝ እኔ አልሰግድም أنا እኔ لا أصلي አልሰግድም አለኝ قلت كافر ካፊር ነህ አልኩት قال لا አይደለሁም አለኝ قلت بلى ነህ አልኩት فالعهد الذي بيننا وبينهم በእኛና በእነሱ መካከል ያለው ልዩነት الصلاة ሶላት ነው فمن تركها እሷን የተወ فقد كفر በእርግጥ ከፈረ كم هم من الكفار من أبناء ስንት المسلمين ካፊሮች አሉ ከሙስሊም ቤተሰብ ውስጥ الذين لا يركعون ولا እነዚያ يسجدون የማይሰግዱና ርኩዕ የማይወርዱ حدث ولا حرج ብዙ ማለት በተቻለ قلت للثاني وأنت ለሁለተኛው አልኩት አንተስ قال أنا እኔ خير منه ከሱ ይሻላለሁ አለኝ قلت كيف እንዴት አልኩት قال أنا أصلي من الجمعة إلى እኔ الجمعة ጁሙአ እሰግዳለሁ አለኝ قلت أنت مثله አንተም እንደሱ ነህ አልኩት وأنت يا ثالثهم አንተ ሶስተኛው قال أنا أفضل እኔ منهم ከነሱ ይሻላለሁ አለኝ قلت كيف እንዴት አልኩት قال أنا أصلي في اليوم እኔ በቀን صلاتين 2 ጊዜ እሰግዳለሁኝ አለኝ أنا እኔ أصلي እሰግዳለሁ في اليوم በቀን صلاتين 2 ጊዜ አለኝ قلت هذا دين جديد ይሄ አዲስ ሃይማኖት ነው أم لهم شركاء ተጋሪዎች ያሏቸው شرعوا لهم من الدين ما لم يأذن به الله ጅላ የሌለን አላህ ያልፈቀደውን ህግ ሲደነግጉ هذا هو ይሄ الواقع ነው እውነታው هذا ይሄ هو الواقع ነው ተጨባጩ شئت ወደድክም أم أبيت ጠላህም የአኺራ ወንድምና እህቶቼ ይህ ከወጣቶቹ ጋር የተደረገው ውይይት ምናልባትም የብዙዎቻችን እውነታን የሚወክል ይመስለኛል ዛሬ ላይ እኛ የሰው ልጆች ለዱንያ ጉዳዮች ምን ያህል እንደምንሯሯጥ ለስራ ለምግብ ለመጠጥ ለኑሮ መስፈርት ምን ያህል እንደምንጨነቅ በግልጽ አሳይቶናል ወጣቶቹ ስራ ፍለጋ ደማም መሄድ ፈልገዋል የትምህርት ማስረጃቸውን ብቃታቸውን ሲጠይቃቸውም እኔ የሁለተኛ ደረጃ እኔ የአንደኛ ደረጃ እኔ ደግሞ ምንም የለኝም ብለው መለሱለት ይህ በራሱ ነውር አይደለም ስራ መፈለግ መሯሯጥ የሰው ልጅ ተፈጥሮ ነው ነገር ግን ነውር የሚሆነው ቅድሚያ የምንሰጣቸው ነገሮች ሲዛባ ነው ለዱንያ ጉዳይ እንሯሯጣለን ለስራ እንወጣለን ለትምህርት እንጨነቃለን ለአላህ ትእዛዛት ግን ለመውጣት እንቸገራለን ሀያ አለ ሶላ ሀያ አለ الفላህ ተብሎ ሲጠራን አንዳንዴ እንሳነፋለን አንዳንዴ ደግሞ ሙሉ ለሙሉ እንተዋዋለን ይህ እውነታ በተለይ
በሶስት ወጣቶቹ ምላሽ ላይ በደንብ ታይቷል። ለትምህርት ቤታችን የምንሰጠውን ትኩረት፣ ለስራችን የምንሰጠው እሴት ምን ያህል ትልቅ እንደሆነ እናያለን። ነገር ግን ሶላታቸው ላይ እንዴት እንደሆነ ሲጠይቃቸው አንዱ አልሰግድም አለ፣ ሌላኛው ጁሙአ ሰግዳለሁ አለ፣ ሶስተኛው ደግሞ በቀን 2 ጊዜ ሰግዳለሁ አለ። እዚህ ላይ ልብ ልንል የሚገባን ለሙስሊም ሁሉ ሶላት ግዴታ ነው። የ5 አውቀት ሶላት መተው በፍጹም ተቀባይነት የለውም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእኛና በእነሱ መካከል ያለው ልዩነት ሶላት ነው፣ እሷን የተወ በርግጥ ከፈረ ብለዋል። ይህ ምን ያህል ከባድ እንደሆነ የሚያሳይ ነው። በቀን 2 ጊዜ መስገድ ወይም ጁሙአ ብቻ መስገድ ማለት ዲንን እንደፈለጉ መተርጎም ነው። ይሄ ደግሞ በአላህ ዘንድ ያልተፈቀደ ሕግን መደንገግ ነው። ወንድሞችና እህቶቼ የሰው ልጅ ርዝቁን ፍለጋ ቢሯሯጥ ነውር አይደለም። የትምህርት ማስረጃ ቢይዝ ስራ ቢያገኝ ነውር አይደለም። ነገር ግን ለዱንያ በሚያደርገው ሩጫ የአላህን ሐቅ መርሳት፣ ሶላትን መተው ወይም እንዳሻው ማዛባት ትልቅ ነውር ነው። የእኛ እውነተኛ ብቃት ማረጋገጫ የምስክር ወረቀት ከትምህርት ቤት የምናገኘው ዲፕሎማ ብቻ አይደለም። እውነተኛው ብቃት ለፈጣሪያችን ያለን ታዛዥነት፣ የ5 ወቅት ሶላት በአግባቡ መፈጸማችን ነው። አላህ ሱብሓነሁ ወተዓላ በረህመቱ ለሰዎች የከፈተውን ርዝቅ ማንም ሊዘጋው አይችልም፣ የዘጋውንም ደግሞ ማንም ሊከፍተው አይችልም። እሱ አሸናፊና ጥበበኛ ነው። እኛ ማድረግ ያለብን የሱን ትዕዛዝ ማክበር፣ በተለይም ሶላትን በአግባቡ መፈጸም ነው። የዛሬው ትውልድ ለዱንያ ጉዳዮች ትኩረት እንደሚሰጠው ሁሉ ለአኺራ ጉዳዮች በተመሳሳይ ወይም ከዚያ በላይ ትኩረት ሊሰጥ ይገባል። ስለዚህ ሁላችንም የሶላታችንን ሁኔታ እንፈትሽ። የ5 ወቅት ሶላት በአግባቡ እየፈጸምን ነው? የአላህን ትዕዛዝ ሙሉ በሙሉ የተቀበልን ነው? ይህ ጥያቄ ራሳችንን እንጠይቅና ምላሹን ወደ ትክክለኛው መንገድ እናስተካክል። አላህ ሂዳያ ይስጠን። የአላህ ሐቅን ከሚጠብቁት አላህ ያድርገን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። አኺራ ቲዩብ እስላማዊ ቻናል